የማይቻል የሚመስለው ሁሉ ከአያት ጋር ይቻላል፣ ይሆናል፣ ይሳካል። አያት ለተሳካ ሕይወት ሕልማችንን በልባችን አኑረን ወደ ፈለግነው ወደ ተመኘነውና ወደ ጓጓንለትም ሁሉ እንደርሳለን። በቀላል ያከፋፈል መንገድ በልህ የኢንቨስትመንት ተጠቃሚ ሆነን ከአያት ጋር ያሰብነውን እናሳካለን። አያት ሪል ስቴት ያሉትን የፕሮዳክት እንዲሁም ደግሞ ሰርቪሶቹን ለእናንተ ለተመልካቾቻችን የምናደርስ ነው የሚሆነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ የተገናኘንበት ዋና ዓላማ አሁን የተገኘውበትን ሎኬሽን ጨምሮ ማለትም ሲኤምሲ ሚካኤል የተገነቡ ሳምፕል ቤቶችን ለእናንተ ለደንበኞች ለማስተዋወቅ እንዲሁም ደግሞ አያት አዲስ ነገር እንዳለው ለእናንተ ለተመልካቾቻችን ለማሳወቅ ነው ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ እንጋብዛለን። ተመልካቾቻችን አያት መኖሪያ ቤቶች ከ30 ዓመት በላይ የቆየ ትልቅ አንጋፋ ድርጅት ነው። ታዲያ ይሄ ድርጅታችን አሁን በዚህ ሰዓት 2017 ላይ የተለያዩ ቤቶችን ግንባታ ላይ ይገኛል። አዳዲስ ፕሮጀክቶችም ጀምሯል። እንግዲህ አዳዲሶቹ እነማን ናቸው፣ ነባሮቹ እነማን ናቸው የሚለውን እስከ ቪዲዮ መጨረሻ ድረስ ስትመለከቷቸው ግልጽ ይሆንላቸዋል ማለት ነው። አሁን ላይ ሲኤምሲ ሚካኤል እና አያት ባቡር ጣቢያው ፊት ለፊት ጋር የሚገኙ ሳይቶች ግንባታቸው ኦልሞስት ከ85% በላይ የፊኒሺንግ ስራ ላይ የሚገኙ ሳይቶች ናቸው። እነዚህ ሳይቶች ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ትልልቅ ካሬ አማራጮችን ለእናንተ ለተመልካቾቻችን ይዘንላችሁ መጥተናል። ትንሹ ካሬያችን 40 ካሬ ባለ 1 መኝታ ሲሆን ይህም ጠቅላላ ዋጋው ከ4.1 ሚሊዮን ብር ጀምሮ እንዲሁም ደግሞ ቅድመ ክፍያው 25% ከ1 ሚሊዮን ብር ጀምሮ እንደምትከፍሉት የክፍያ መጠን ደግሞ ወደ 3.7 ሚሊዮን ብር የሚደርስበት አጋጣሚም አለ። እንግዲህ አሁን እንግዲህ ከሲኤምሲ ሳይት ውጪ መሪ አካባቢ ላይ አያት ዞን 3 እንዲሁም ደግሞ አያት ዞን 8 ላይ በጣም ለኑሮ ምቹ የሆኑ ለኢንቨስትመንት ጥሩ አማራጭነት ያላቸው ቤቶች አያት በዲስካውንት እየሸጠ ነው የሚገኘው። ዲስካውንቶቹም ከ8% ጀምሮ እስከ 20% ድረስ እንደምትከፍሉት የክፍያ መሰረት ለእናንተ ለገዢዎቻችን ወይም ደግሞ ለደንበኞቻችን ኦፈሮች አዘጋጅተናል። ለምሳሌ ትንሹን ቅድመ ክፍያ ማለትም አሁን እኛ የምናስተናግደው ከ20% ጀምሮ ነው። 15%ም የሚሆንበት አጋጣሚ አለ። ነገር ግን ከ15% በላይ ከፍ